በእንግሊዝ ፕሪሚየር ሊግ እንደምታውቁት ጋርድ ኦፍ ኦነር ይባላል ወይም የክብር ዘብ ወይም ደግሞ ለሻምፒዮኖቹ የክብር እንኳን ደስ አላችሁና ይገባቸዋል ክብር በግራና በቀኝ ጋርድ ኦፍ ኦነር ይቆሙላቸውና ያጨበጭቡላቸዋል። ይሄ የተጀመረው በ1958 ነው። ዘመናዊ ሆኖ ደግሞ ማንቸስተር ዩናይትድ ኤቨርተንን በሚገጥምበት ሁኔታ ነው። በአጠቃላይ ደግሞ በትክክለኛው ደግሞ በዘመናዊ መንገድ ፕሪሚየር ሊጉ በ1992 ከተባለ ጀምሮ በ2003 2005 የጆዜ ሞሪኖ ቼልሲ ማንቸስተር ዩናይትድን በኦልድ ትራፎርድ በሚገጥምበት ሁኔታ ጋርድ ኦፍ ኦነር እንኳን ደስ አላችሁ ይሄ ክብር ይገባችኋል በሚል ተደርጎላቸዋል። ዛሬ ደግሞ ነገ ደግሞ በክሪስታል ፓላስ ሜዳ ጋርድ ኦፍ ኦነር ይደረግላቸዋል። ለአርቴታው የሰሜን ለንደኑ ክለብ ለአርሰናል የሚካኤል አርቴታው ቡድን የነ ገብርኤል ማጋሌሽ የነ ዴክላን ራይስ ለኔ የአርሰናል የዘንድሮ ምርጥ ተጫዋቾች ዴክላን ራይስ እና ገብርኤል ማጋሌሽ ናቸው። ለኔ የዘንድሮ ፕሪሚየር ሊግ ምርጥ ተጫዋች ዴክላን ራይስ እና ዴቪድ ራያ ገብርኤል ማጋሌሽ ናቸው እና የእንግሊዝ ፕሪሚየር ሊግ ጋርድ ኦፍ ኦነር የሚባለው ታሪክ ባጭሩ ይሄን ይመስላል። ክቡራን አድማጮቼና ተከታዮቼ ሀሳብና ኮሜንት ካላችሁ ይሄን አስተያየት ልታደርጉ ትችላላችሁ፣ አስተያየት ልትሰጡበት ትችላላችሁ። እንኳን ደስ አላችሁ ልትሏቸው ይገባል። አርሰናል በሚቀጥለው ደግሞ አዲስ ነገር ልናይ ስለምንችል ይሄንን የእንግሊዝ ፕሪሚየር ሊግ አጓጊና አዝናኝ የሆነውን የእንግሊዝ ፕሪሚየር ሊግ ታምር የማያጣውን የእንግሊዝ ፕሪሚየር ሊግ ልናይ ስለምንችል ወዳጆቼና አድማጮቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በእንግሊዝ ፕሪሚየር ሊግ ተዝናኑ። የማይታመን ሊግ ነው።
በዛን ጊዜ እግዚአብሔር ስል ነው ምንም እንትን የለም። እንደዚህ አንድ አሁኑ እንደዚህ እንዲህ በቃ ይሄን ያህል ገንዘብ አንጦ ምናምን ብሎ ነገር የለም። በፍላጎት ነበር ሜዳችን ራሱ ይሄው እዚች ጋር አለማና አንድነት ሜዳ ነበረ። ያን ሜዳ ሁሉ እስከ አሁን እንደዚህ ሳይሆን በፊት በጠቅላላው እዛው እንሰራ ነበር እና ስለዚህ በዛን ጊዜ ባደረግነው ሁለታ እኛም ቃል ጀምረን እስከ አዲስ አበባ ድረስ ወሰድናቸው። መቶ 85 እንደዘለቀ ወንጀቴ እና አንድ ላይ አዲስ አበባ እና ሚሚ እስከ መቀሌ ድረስ ሄዶ ተቀጥሮ ምናምን ይላል እና ብዙዎቻቸው ደግሞ ብሬን ሞሽ ያደርጋቸዋል። እዚህ ጋር ፉትቦሉ ዓለም ላይ ነው። ሁሉም ልጆች አሁን እንደሚያያቸው በጤንነት ነው ያሉት። አንድ ልጅ ብቻ ነው ከኛ መካከል በዛን ዘመን በልዩ የሚባል በቃ ሌላ የተቀረ ሰላም ነው አለ። አሁንም ጤንነታቸው እንዳለ ማለት ነው። ስለዚህ በጣም አመሰግናለሁ። እግዚአብሔር በረከትና ጤና ይስጣቸው። ወደፊትም ይደጉ። የተባረካችሁ ሆኑ። አመሰግናለሁ። ሁለቱንም ወደ መቀመጫቸው እንሸኛቸው።
ክለብህን እንዲህ የቀያየርክ አንዴ ማንቸስተር ሲቲ አንዴ ፓሪስ ሴን ጀርመን አትበል። ዛሬ ምሽት አርሰናል ከፒኤስጂ በሚያደርጉት ጨዋታ አንተ ምርጥ የዓለማችን ምርጥ ተጽዕኖ ፈጣሪ ክለብ ብራንድ የሆነ ክለብ አለ ማንቸስተር ዩናይትድ። ስለዚህ ፈታ ብለህ ነው ማየት ያለበት። አርሰናል ደግሞ ከፓሪስ ሴን ጀርመን ጋር የሚያደርገውን ጨዋታ በፕሪሚየር ሊጉ ታላቅ ውጤት ያመጣው የሚካኤል አርቴታው ቡድን ውጤት ቢሸነፍም ቢያሸንፍም መዝናኛ ነው። የዛሬዋ ቀን ሪያል ማድሪድ ነኝ እኔ ለምሳሌ የሪያል ማድሪድ ደጋፊ ነን። አውሮፓ ላይ ክራውኑን የደፋን እኛ ነን። ስለዚህ በእግር ኳስ ነው የምንዝናነው። እናንተም በእግር ኳስ ተዝናኑልኝ። ምክንያቱም እግር ኳስን ከምንም በላይ ነው የምንወደው። መልካም ምሽት፣ ምርጥ ጨዋታ እናያለን ብዬ አስባለሁ። በእርግጥ የዋንጫ ጨዋታ ብዙ አጓጊ አይደለም። ዛሬ ግን የሆነ ስሜት እየተሰማኝ የተለየ ጨዋታ ይሆናል ብዬ ጠብቃለሁ። መልካም ምሽት፣ መልካም መዝናኛ ይሆንላችሁ። በካሪክ ደግሞ ምርጥ ማንቸስተርን ስለምታየው የሚቀጥለው ዓመት ተስፋ አድርጉና ብዙ የተሻለ ነገር ታያላችሁ ብዬ አስባለሁ። እንዲህ መወዛወዙን ትተህ በማይክል ካሪክ ምርጥ እግር ኳስ ልታይ ስለምችል ተስፋ አለኝ በአንተ። ተስፋ አድርግ። በማንቸስተር ዩናይትድ ምርጥ ተስፋ ነው የሚታየው። መልካም ውጤት፣ መልካም ዓመት ይሁንላችሁ። ቀጣይ ደግሞ የዓለም ዋንጫ እየመጣ ነው። CR7ን ሊዮኔል ሜሲን ልናያቸው። ፍጹም ቅጣት ምት ማለት ጢር ማለት ነው። ወይም በ90 ደቂቃ ነው በ120 ደቂቃ ያሳየው ብቃት ማለት አይደለም። ፍጹም ቅጣት ምት ማለት እንኳን ገብርኤል ማጋሌሽ አይደለም ሮቤርቶ ባጂዮ ስቷል። ምክንያቱም ጨዋታው ልክ ከመጀመሩ በፊት ዳኛው ሳንቲሙን ያሳያቸውና አስመርጧቸው ጎሉን ትመርጣለህ ወይስ ኳሱን ትመርጣለህ እንደማለት ነው። ፔናልቲ መምታት አብዛኛውን ጊዜ ብቃት ሳይሆን የመሳት እድል ስላለው ነው። ስለዚህ ፔናልቲ መምታት 50 ፔናልቲ መጥቶ ሚሸል ፕላቲኒ አንዱ አንስቷል፣ 49 ነው የገባው። ስለዚህ ብዙ ፔናልቲ መቺዎች አሉ፣ ይሳታል፣ ያጋጥማል እና 90 ደቂቃ 120 ደቂቃ ባሳየው ብቃት አይደለም አርሰናል የሚለካው። አርሰናል በ90 ደቂቃ ወይም በ120 ደቂቃ ያሳየው ብቃት ምርጥ ነው። ስለዚህ ፓሪስ ሰን ጀርመንም አርሰናልም ለኔ እኩል ሻምፒዮን ናቸው። ምክንያቱም ፔናልቲው አጋጣሚ ጉዳይ ነው። ሀሳብ አስተያየት ካላችሁ ፎሎ ሼር እያደረገ ቤተሰቡን ተቀላቀሉ፣ ኮመንት ስጡበት። እንደኔ ሀሳብ ይሄን ይመስለኛል። ቴንክ ዩ። የገብርኤል ማጋሌሽን እንባ ያበሰው የገብርኤል ማጋሌሽን እንባ ያበሰው ማርኪኒዮስ የሀገሩ ልጅ የሆነው ብራዚሊያዊ ማርኪኒዮስ። ምክንያቱም የገብርኤል ማጋሌሽ እንባ ከአይኑ ዘለላ ከሽፋሽፍቱ ወርዶ ጉንጩን ከመንካቱ በፊት የደረሰለት ማርኪኒዮስ የሀገሩ ልጅ ብራዚሊያዊ ማርኪኒዮስ የፓሪስ ሴን ጀርሜን አብዮቱ መቀጣጣያ መጀመሪያ ከ12 ዓመት በፊት የፈረመው ማርኪኒዮስ ፓወር ሺፍት አድርጎ ከሪያል ማድሪድ ወደ ፓሪስ ሰን ጀርመን በአውሮፓ ሻምፒዮንስ ሊግ የአውሮፓን ክብር በድጋሚ ለሁለተኛ ጊዜ ያሸነፈው ፓሪስ ሰን ጀርመን አሁን የጆዜ ሞሪኖ ሪያል ማድሪድ ቀጣይ የሚመጣና ክብርህን ሊነጥቅ የሚችለው ቡድን አንደኛው ሪያል ማድሪድ ነው፣ ጆዜ ሞሪኒዮ ነው። ስለዚህ የሪያል ማድሪድ ቀጣይ የመጣ ያለው ቡድን ማን ነው? ሁልህም በስጋትና በፍርሃት የምትንቀጠቀጥለት ሻምፒዮንስ ሊግ መዝሙር ወይም ደግሞ ሻምፒዮንስ ሊግ መዝሙር ሻምፒዮንስ ሊግን ስታስታውሱ ማንን ታስታውሳላችሁ ሲባሉ እነ ቫንዳይክ ክርስቲያኖ ሮናልዶ ነው የተባለው። ክርስቲያኖ ሮናልዶ ደግሞ የደመቀበት 4 ሻምፒዮንስ ሊግን ያገኘበት 3 ታሪክ የሰራበት በተከታታይ በልቶ ሪያል ማድሪድ ነው። ጆዜ ሞሪኖ መጥቷል።
አሁን እኛ ሪያል ማድሪዶች ቦታውን ትለቁልናላችሁ። መተናል። የገብርኤል ማጋሌሽን እንባ ከአይኖቹ ሽፋሽፍት ጉንጩን ሳይነካው የደረሰለት የሀገሩ ልጅ የሆነው ብራዚላዊ ማርኪኒዮስ የፓሪስ ሴን ጀርመን የአዲሱ አብዮት የአብዮታቸው ምልክት የሆነው ከ12 ዓመት በፊት የፈረመው ማርኪኒዮስ ድንቁ ተከላካይ እንዲህ ነው ጓደኝነት፣ እንዲህ ነው የሀገር ልጅ፣ እንዲህ ነው እግር ኳስ ፉትቦል፣ እንዲህ ነው ጨዋነት የተደረገበት የማርኪኒዮስን እና የሀገሩን ልጅ የማጋሌሽን እንዲህ ነው መዋደድ፣ እንዲህ ነው አይዞነት፣ እንዲህ ነው አምበልነት። ፓወር ከሪያል ማድሪድ ፓወር ሺፍት አድርጎ ወደ ፓሪስ ሴን ጀርመን ያመራው ፓወር ሺፍት ያደረገው የእግር ኳሱ ኃያልነት ሻምፒዮንስ ሊግ ለሁለት ዓመት የተቆጣጠረው ፓሪስ ሴን ጀርመን በብቃትና በአሳማኝነት የተቆጣጠረው ፓሪስ ሴን ጀርመን አሁን መተናል ያለው የጆዜ ሞሪኖ ሪያል ማድሪድ መተናል የጆዜ ሞሪኖ ሪያል ማድሪድ መተናል። አንዴ ወደ መንበሩ ከመጣ ሪያል ማድሪድ ከመጣ ሻምፒዮንስ ሊግ ላይ ሪያል ማድሪድን ታውቁታላችሁ። የድሮ ታሪኩ 5 ሻምፒዮንስ ሊግ በተከታታይ በመምላት በዚነዲን ዚዳን አሰልጣኝነት ጊዜ ደግሞ 3 ቻምፒዮንስ ሊግን በመብላት በማካላችሁኝ በውዱ ልጅ ክርስቲያኖ ሮናልዶ CR7 3 በተከታታይ በመብላት አንዴ እነ ቫን ዳይክ የመሳሰሉት ሲጠየቁ ስለ ሻምፒዮንስ ሊግ ስታስቡ ማንን ታስታውሳላችሁ ሲባል ክርስቲያኖ ሮናልዶን የተባለው። ይሄም የሆነው በሪያል ማድሪድ ቤት ነው፣ ያንጸባረቀው በሪያል ማድሪድ ቤት ነው ክርስቲያኖ ሮናልዶ። ጆዜ ሞሪኖም የነበረውን ስም ከፍታና ልዕልና አሁን ሊያድስ ወደ ሪያል ማድሪድ መጥቷል። ክቡራን አድማጮቼና ተከታዮቼ ምንም ማድረግ አይቻልም።